የ5.6 ሚሊዮን ሕዝብ መኖሪያ የሆነችው አዲስ አበባ የኢትዮጵያ ብቻ ሳይሆን የአፍሪካ መዲና ናት። ከባህር ጠለል በላይ 2500 ሜትር ከፍታ ላይ ትገኛለች። በከፍታዋ በዓለማችን ከሚገኙ ዋና ከተማዎች አራተኛ ደረጃ ላይ የምትገኝ ሲሆን በአፍሪካ ደግሞ አንደኛ ናት። ይህም ማለት በዓለም ላይ ካሉ ዋና ከተማዎች ከአዲስ አበባ በላይ የበለጠ ከፍታ ላይ የሚገኙት ሶስት ዋና ከተማዎች ብቻ ናቸው። እነሱም የቦሊቪያዋ ላፓዝ፣ የኢኳዶሯ ኩዌቶ እና የኮሎምቢያዋ ቦጎታ ናቸው። አዲስ አበባ በአፍሪካ ከሚገኙ ብዙ ህዝብ ከሚገኝባቸው ከተሞች 10ኛ ደረጃ ላይ ትገኛለች። የግብጿን ካይሮ፣ የኮንጎዋን ኪንሻሳ፣ የናይጄሪያዋን ሌጎስ፣ የደቡብ አፍሪካዋን ጆሃንስበርግ፣ የአንጎላዋን ሉዋንዳ፣ የታንዛኒያዋን ዳሬሰላም፣ የሱዳኗን ካርቱም፣ የአይቮሪ ኮስቷን አቢጃን፣ የኬንያዋን ናይሮቢን በመከተል ነው 10ኛ ደረጃን የያዘችው። አዲስ አበባ በ1878 ዓ.ም በእንጦጦ ተራራ ግርጌ በአጼ ምኒልክ የተመሰረተች ሲሆን ከ2 ዓመት ቆይታ በኋላ ለመኖር ምቹ ሆኖ ወደ ተገኘው ፍልውሃ አካባቢ ተዛውራለች። አዲስ አበባ በኦሮምኛ ፊንፊኔ ተብላ ትጠራለች። ይህም የፍልውሃዎች ፋውንቴን ማለት ነው። ፍልውሃ የሚገኝበት አካባቢ በተለይም የአጼ ምኒልክ ባለቤት የሆኑትን የእቴጌ ጣይቱን ቀልብ የሳበ ሲሆን በተጨማሪም የነጋዴዎችን፣ የአርቲስቶችን፣ የውጭ ሀገር ጎብኚዎችን እና የአጼ ምኒልክ ሹማምንቶችን ቀልብ ስቧል። ብዙም ሳይቆይ የቤተ መንግስት ግንባታ የተከናወነ ሲሆን የውጭ ሀገራት ኤምባሲዎችም ተከፍተዋል። ይህም ከተማዋ በፍጥነት እንድታድግና እየዘመነች እንድትሄድ እድሉን ከፍቷል። አዲስ አበባ ከተማ በ1918 እና በ1919 ዓ.ም ከፍተኛ የሚባል ለውጥ አምጥታለች። በዚህም ወቅት በርካታ የግል ህንፃዎች የተገነቡ ሲሆን ከውጭ ሀገራት በተለይም ከአውሮፓ በመጡ የቤት ውስጥ እቃዎች ያማሩ የድንጋይ ቤቶች በብዛት ተገንብተዋል። በዚህም ወቅት ግለሰቦች ዘመናዊ የሆኑ የቤት መኪኖችን በአዲስ አበባ ጎዳናዎች ላይ ማሽከርከር ጀምረዋል። የፋይናንስ ድርጅቶችና የባንክ አገልግሎት ስራ የጀመረውም በዚህ ወቅት ነው። በኢጣሊያን ወረራ ጊዜ የከተማው እድገት በፕላን መመራት ጀምሯል። ይህም የከተማዋን እድገት አፋጥኗል። በኋላም በፈረንሳይና በእንግሊዝ አማካሪዎች የከተማዋ ፕላን መጠናቱ ይነገራል። አዲስ አበባ ካላት ታሪክ፣ የዲፕሎማቲክ ማህበረሰብ ብዛት፣ አህጉራዊ ፖለቲካን ለማራመድ ካላት ጠቀሜታ እንዲሁም የአፍሪካ ህብረት መቀመጫ በመሆኗ የአፍሪካ ዋና ከተማ ብትባል አይበዛባትም። በአዲስ አበባ ከተማ 134 የሚሆኑ ኤምባሲዎች ይገኛሉ። ከዓለም አቀፍ ሄድ ኳርተሮች መካከል የአፍሪካ ህብረት ኤዩ እና የተባበሩት መንግስታት ኢኮኖሚክ ኮሚሽን ፎር አፍሪካ ዩኤንኢሲኤ ይጠቀሳሉ። በአዲስ አበባ የሚገኙት የአዲስ አበባ ዩኒቨርሲቲ እና የኢትዮጵያ አየር መንገድ በአጼ ኃይለ ሥላሴ ዘመን ነበር የተመሰረቱት። የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ ሲሆን የዓለም አቀፍ የአየር መንገዶችን ደረጃ በሚያስቀምጠው ስካይ ትራክስ በዓለም 35ኛ ደረጃን አግኝቷል። በዓለም ላይ ከ5000 በላይ የሚደርሱ ሰርቲፋይድ የሆኑ አየር መንገዶች ያሉ ሲሆን የኢትዮጵያ አየር መንገድ በርካታ ታላላቅ አየር መንገዶችን በመብለጥ ነው ይህን ደረጃ የያዘው። አየር መንገዱ ከ140 በላይ ዓለም አቀፍ የበረራ መዳረሻ ያለው ሲሆን የሀገር ውስጥ በረራ መዳረሻውም ከ27 በላይ ደርሷል። አሁን በጠቅላይ ሚኒስትር ዶክተር አብይ አህመድ ራዕይ ከተማዋ እንደ ስሟ አዲስ መልክ እየተላበሰች ትገኛለች። መንገዶቿ እየሰፉ የእግረኛና የብስክሌት መንገድ ተሰርቶላቸው ምቹ ሆነዋል። በአየር ላይ ተንጠልጥለው የከተማዋን ውበት የሚያሳንሱት የኤሌክትሪክ እና የቴሌ መስመሮችም በመሬት ውስጥ እንዲሄዱ ማድረግ ተጀምሯል። የመብራት የቴሌና የውሃ መስመሮች በተቀናጀ መልኩ ከመንገድ መሰረተ ልማት ጋር ተናበው እየተሰሩ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከተማዋ ሙሉ በሙሉ እየተቀየረች ትገኛለች። የተጀመረው ልማት አዲስ አበባን በአፍሪካ ብቻ ሳይሆን በዓለም ደረጃ ምርጥ ከተማ ወደምትባልበት ደረጃ እያደረሳት ይገኛል። የአዲስ አበባ ከተማ የኮሪደር ልማት ስራ ለበርካታ የአፍሪካ ከተሞች ተምሳሌት መሆን ችሏል። እጅግ የተበላሹ ቆሻሻ መጣያ የነበሩት ወንዞቿ ዛሬ ላይ የህዝብ መዝናኛ እና የሰርግ ፎቶ ማሳመሪያዎች ሆነዋል። ያረጁ መኖሪያ ሰፈሮች በዘመናዊ አፓርትመንቶች የለሙ ሲሆን ቀድሞ በአሮጌ ቤት ይኖሩ የነበሩ ሰዎችም እጅግ ባማሩ ቤቶች እንዲኖሩ ተደርገዋል። እጅግ የተወደዱት የአዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ የጠቅላይ ሚኒስትሩን ራዕዮች መሬት ላይ በማውረድ የከተማዋን ገጽታ ቀይረዋል። በአዲስ አበባ ከተማ ውስጥ በርካታ መጎብኘት ያለባቸው ቦታዎች ይገኛሉ። ከእነሱም ውስጥ ከ3 ሚሊዮን ዓመት በላይ ያስቆጠረችው ሉሲ የምትገኝበት የኢትዮጵያ ብሔራዊ ሙዚየም፣ ውብ ስነ ህንፃ፣ በቀለማት ያሸበረቁ የመስታወት መስኮቶች፣ የግድግዳ ላይ ስዕሎች እና ሙዚየም የሚገኝበት ቅድስተ ሥላሴ ካቴድራል፣ የሚያምር አቀማመጥ፣ የዱር አራዊትና ቤተ መንግስት የሚገኝበት ዩኒቲ ፓርክ፣
በ6 ኪሎ ካምፓስ የሚገኘው ስለ ኢትዮጵያ ባህልና ታሪክ አጠቃላይ መረጃን የያዘው ኢትኖሎጂካል ሙዚየም የአዲስ አበባን ውበት ከ3200 ሜትር ከፍታ ላይ ሆኖ ማየት የሚያስችለው እንጦጦ ተራራ፣ በአፍሪካ ትልቁ የሆነው የመርካቶ ገበያ፣ የቀዳማዊ ምኒልክና የእቴጌ ጣይቱ መኖሪያ የነበሩት ታሪካዊ ቤቶች፣ የቀይ ሽብር መታሰቢያ ሙዚየም፣ ቀዳማዊ ኃይለ ሥላሴ ለንግስና የተቀቡበት ቅዱስ ጊዮርጊስ ካቴድራል ከብዙዎች የሚጠቀሱት ናቸው።